ሰላም እንዴት ናችሁ? ደንበኞቻችን ነው ይባላል። ተመልሰናል። ክፍታፍ የሆነ አፍ እኮ ቢዝነስ ምንም ነገር ሳትጀምር ለውጥ ቀሪ ሳብ አነስተኛ የሚል ነገር ይዤ እንግዲህ ይቅርታ እስቲ ግባ መጀመሪያ እቸኩላለሁ። እሺ ትፈጥናለህ በጣም ወይ ማውራታችን ወይ ሚኪን ስለምወድ ቀጥሎ ልጃራ ስቅ እያሉ ነው። ቆይ ቀጥል። ሰላም እንዴት ናችሁ? ውድ የቴም ቤተሰቦቻችን ክብሩ ይስፋ ለመድኃኒዓለም። እናንተ እንዴት ናችሁ? ምን ያስቃልማ? እሺ ያረ ቆይ እንደዚህ አይነት ነገር ስለ ደስ አይላችሁም? ኧረ ደስ ይለናል። በርቺልን ተሚዬ። እሺ አሽቋላችሁ ላይ እሺ እንዴት ናችሁ? ሰላም ናችሁ? አደናን ያው ባለፈው ሚኪ ሆዴና ማመን ብሎ ነበር የቀረው። በአሁኑ ደግሞ ጉንፋን ይዞኛል ብሏል። ይውላም ሪስፔክት የለውም ባይዘው አይደለም ሪስፔክት ሳይኖር እየለፋን ያለ ነው። ካሜራ ይፈራል። ሚኪ ይቅርታ። አይ እንትን ነው ያፍራል እንትን ነው ብቻ እንትን ነው ብላችሁ ያሉት እንትን ሲል እንትን አለ ከዛ ችግር አለበት። እንትን አለችውና እንትን ተፈጠረ። እንደው ኮሜንት ላይ አዋሩት እባካችሁ። ኧረ ያለ አንተ ሚኪ ምናምን እናንተ ናችሁ አንዱም እነሱ ናቸው እኮ የምር ዝም ይሉታል። ኧረ ሚኪ አሪፍ አቃመት ነው ያለሽ ነው ያረዳል። ዘንድሮም ተመለሳለኝ ነገር መቼም ማረሰው ደግሞ በየኮሜንቱ እያየሁ ነው። የማስኪ ጉዳይ አያሳስባችሁ? ምን ሆናችሁ? አያሳስባችሁ? እንደዚህ ቆንጆ ፊት አቅርቤላችሁ አንተ ረፍ ወንድ አይደለም ራሱ የሚያውቀው ታውቃለህ። ዘጋው አንተ ታው እና እንዴት ነሽ ማለት አባቴ? ከስንት ጊዜ በኋላ ተገናኘን። ከትላንት ወዲያ ያገኘኝ ያወራል። ማታ ላይ ትላንትና እኮ ተገናኝተን ወይስ ኢንስታግራም ላይ መልኪልኝ ቴክስቶች ሆነ አላሳያቸው። ኧረ ቱንኪ አመጣም ወይ እናንተ ናፍቀኝ አልኩኝ። ናፍቄ ነበር አልኩኝ ወጥቶኛል። ፍሪ ፋየር አገባም ወይ ቱንኪ ምንድነው ፋራ 6 ሰዓት ከምናምን ላይ ይደውላል ሌሊት አንገባም ማለት ነው። ቆይ አንተ አልተኛም ማለት አንተኛ እንዴ እኔ እኮ ተኛለሁ እኮ እንትና ነው ቶ ሚስተር አራውጣ እባክሽ ይኸውልሽ ሌሊት 6 ሰዓት ላይ መታዋሪው ልጅ ይተኛ ልጁ ይዋይኑን ይውፊቱን እንዴ አያዘልሽ የምር ተናገረ ከኝ ከራዳልሽ የምር ልታጣላኝ ሐሳብ ስማን ተራ የምር እንዴ አንተ ለጥራው እንዴ ራስ ታውቂኝ ማለት ሁሉን ወደ ቪዲዮ ዛሬ በፍልፍሉ ቪዲዮ ነው የተመለሰው። ያው ፍልፍሉ ማለት ልጅ እያለን ያሳደገን ኮሜዲያን አሁን ኢትዮጵያ ውስጥ ኮሜዲያን ጥራ ብትለኝ ያው ፍልፍሉንና ክበቦ ገዳን ነው የምጠራው። ደግሞ ወደዚህ ወደ ዘመኑ ከመጣሽ እነ ሸዋፈራው መኮንን ላከ ሞኬ እነሱ ነው የምጠራውና ከነሱ ያራሽ ከፍልፍሉ ውጪ ማንን የሚጠራቸው ያው አላውቃቸው። ሞኬን አላውቀውም ራስና ሞኬን የማያውቅ ሰው እንደው ኮሜንት ላይ ሲደውልኝ እኔ ነኝ የምሰድበው ኮሜንት ላይ እንደውም ይሄንን ፓርት ቆርጬ ኢንስታግራም ላይ አሰድባለሁ። ያራለ ጭንቅላቴን እያስጨነቀው ነው። ማን ነው መኮንን ላከን? አታውቀውም? መኮንን ላከ ሁሌም ሽማግሌ ሆኖ የሚሰራው የሚሳደው አሽሙረኛው ሼባ የወንዶች ጉዳይን አይተዋላ? የወንዶች ጉዳይ ላይ ልጁ ያረገዘችበት አባትየው እንደውም መስሪያ ቤቱን የቆለፈባቸው ሰዎች አላውቀውም ረስቻለሁ። በቃ በሱ ምን እንመለሳለን። ይሄ እንደውም ጥሩ ነው እዛ ላይ ታውቀዋለህ። እና ዛሬ በፍልፍሉ ቪዲዮ ነው የተመለስነው። ያው ፈታ እንደሚያደርገን ተስፋ እናደርጋለን። አብራቸውን ቆዩ። ሰላም ኧረ ዳነት ነው ይባላል። ኧረ እሱ ይጀመር ነው ያረዳልኝ ቦምቦክላ ታላችሁ እንዲህ ምናምን አላችሁ ዛሬ። እሺ አይ ምንም እንዳትናገረኝ ማንኪ የሆነ ሰው እኔ ሚኪ አይደለሁ ሹካ ይደላል። ኧረ ተወለ ሴትዮዋ ወደ ገበያ ይሄዱና ወፍራም ናቸው። ያው የተፈጥሮ ሕግ ስለሆነ አንዳንዴ ፈስ
ያመልጣል። እና ሽንኩርት ሊገዙ ነው። ጉሊት መሀል ገብተው ሽንኩርት ሊያነሱ ጎንበስ ሲሉ ጡጥ ሲል በሆነ ጎረምሳ ዞር ብሎ ይመለከታቸዋል፣ ይገላምጡታል። እንደገና እስቲ እናቴ ከዚህ ከድንቹ ጥሩ ነው ከዚህኛው ራስ ካለው አድርጊልኝ ብለው ጎንበስ ሲሉ ጡጥ። እንደገና ልጁ ዞር ብሎ ያያቸዋል፣ ይገላምጡታል። በሶስተኛው ጎመን ሊገዙ ይችኛዋን ጎመን አድርጊልኝ እሱ ተለቅ ይላል ብለው ጎንበስ ሲሉ ጡጥ። ልጁ ዞር ብሎ ሲያያቸው ስምህ ነው እንዴ? ሁለት ልጆች በሰካራም ዙሪያ ይወያያሉ። አንደኛው ወጣት አንድ ሰካራም ከሰከረ እንደሱ ሶስት ነው የሚታየው ይላል። አንደኛው ደግሞ በፍጹም ሰው ከሰከረ አንድ ሰው እንደ ሁለት ነው የሚታየው እያሉ ሲከራከሩ አንድ በጣም የሰከረ ሰውዬ ወደ እነሱ ጋር ይመጣል። በጣም እድለኛ ነህ ወንድማችን፣ ይኸው በአንተ ዙሪያ ነበር የምንከራከር። ምንድን ነው የምናከራክራችኋል? ሰው ሲሰክር ሁለት ነው መስሎ የሚታየ ወይስ ሶስት ሲሉት፣ ስለዚህ ነው 6 ሆናችሁ የመጣችሁት። ማንም የለም እንዴ? ሲጋራ ይዛል ሲጋራ ይዛል አብራዴና ድስት እስተብራን ጎግበል ጎግበል አንተ ስም ጎጋ ላይ ይሁን። እሺ ብሎ እባካችሁ ደርሳብኝ ነው ኪኒን ዘንዳሉ ደርሳብኝ ነው ፍቅራችሁን ተይታላችሁ አባተሮናት ጀሪስጥ እናመሰግናለን። ምንድን ነው የምትለው እንዴ? እንዴ እቻ አሳሳች እንዴ የሥራ ልብስሽን ሙሉ ጣል አድርጊውና ሙሉ ነሸመር ወና ኧረ በኢየሱስ አራት ልቀን የሥራ ልብስሽን ሙሉ ጣል አድርጊውና ፍሬንዴ ሆፕ ብላ ነው ባዶ የሆነ ነገር ተበጫችልም የሆነ ኧረ ወልዳብኝ ነው። የሥራ ልብስሽን ሙሉ ጣል አድርጊውና ሙሉ ነሸመር ወና ተባብረን ልሻል ዛሬ ለማገሪ ማለዳ ማለዳ ቁጭ ኧረ ጉድ የኔ መቤት እባክሽ እባክሽ የኔ መቤት እንዴ የሻይ ሰጠችኝ የሰጠችኝ ምንድን ነው እሺ እሺ ምንም አላነሳ እስቲ ሀበል እኔ አንተ ላጣው በዚህ በኩል ዝም ብለህ አፍ ወጋገን ነው ወይስ ምንድን ነው? ኮሚሽንን እኮ ያዙ እባካችሁ ደርሳብኝ። ተባብረን ልሻል ዛሬ ለምለሟ ሀገሬ የሥራ አጎናፍር አንተ ነህ እንዴ? እንዴት ነህ? የሥራ ልብስሽን ሙሉ ጣል አድርጊውና ሙሉ ነሸመር ዋና ብርሃኖች አለሞች ወንድሞቼ ምንድን ነው? ስማ ይሄ ደግሞ ምን አይነት ኤምፒ ሰሪ ነው? አንተ እንዴት አይፎርሽ ስትጀመር ተሰማ በሰላም ያሳደርከኝ በግራ ውለኝ ከሰው ጋር ኧረ ጉድ ፈላ ይዞኝ እማ ትናንትና አብሽ ሰርታ ነበር።
እነሱም በላውንደሪ ማሳጠብ ጀመሩ። ጓድ እንጀራ የለ ምንም እንደው በሞትኩት እንደው እኔ ምን ይሻለኛል? ምን እያዝመኑ ነው እፍ የምትለው? አንተ አቃጠልከኝ እንጂ ደህና አድርገህ ሰው ላይ ቀን እየተነሳ ብረት ድስት ላይ ይጣላል። አንተ ጓደኞች አንተ ኩዮች በጠዋት ተነስተው ስንት ስራ ሰርተው ስታገቡን አዳርሰው ለራሳቸውም ለቤተሰቦቻቸውም 150 ብር ካርድ ይፍቃሉ። አንተ እየተነሳ እዚህ ይሄንን ብረት ድስት እና በባዶ ጥርሴን ልፋቅልሽ ተሳሳለህ። ይሄ ነው ምን ጎተራ ነው? እባካችሁ ደግሞ ስድቤን አስተካክል። እባክህ ስድብም ይስተካከልልኝ። ሁሌ አጋሰስ ነው የምትይ አጋሰስ ነኝ። አሁን ጎተራ ደራብ እንዴት ይሄ ልክስክስ አጋሰስ ከፋው ይሄ እኔ እኮ መቻል ያቃተኝ አንተ ምላስና ይሄን ሆድህን ምን አስገባው ወዲያ ይሄ እንደው ለአባትህ ደግሞ እንዳሉ ምን ብላለ ምን ብላለ ተራንዳች ብላት አንተንስ የሚበላ ጅብ ጠፋ እኮ ያሉ ምን መሰለ እዚህ እኔ ዛሬ እድር ድንኳን ተከላ አለብኝ ሂድና አትክልቶቹን እንድታጠጣ እዛ ስራ ቦታ ከላይ ትንሽም በመቀስ ነካ ነካ አድርጋቸው ውሃ ካጣህ ከጎን ካለው ቧንቧ ጠልፈህ ጠጣ ብለው እኔ አይመቸኝም። እኔ ቀጠሮ አለኝ አሽም ቢሆን ጠልፌ ያጠጣለሁ እንጂ አይመቸኝም። ለነገሩ ቀድመው ጫማህን ሁሉ ሰብስበው ቆልፈውበት እንዴት ነው ጫማዬን ይዞ የሚሄደው? አንተና መሪያ ቃል አዎ ቆልፈው እንዳለ ሁሉንም እንዳለ እንዴት ይቆልፋል እንዴ? ቀጠሮ አለኝ እንዴ ህይወቴን ለነገሩ እኔ ነኝ እኔ ምን አልኩ መሰለህ ይሄንን አውቄያለሁ። ይሄ ልጅ ጎረምሳ ነው የምሄድበት ይኖርበታል። ቀደም አድርጌ አስቤ ጫማ አስቀምጥለት ችግር ምንድን ነው ሰሞኑን የሆነ ነገር በተባለ ቁጥር ለምንድን ነው እንያየኛለሁ? እኔ ለምንድን ነው ፈታ ልልበትም እንዴ? እኔ ቆይ ለምንድን አልጮት ብራው ትጮት ወዴ ነኝ እኔ ምን አልኩ መሰለህ ይሄንን አውቄያለሁ። ይሄ ልጅ ጎረምሳ ነው የምሄድበት ይኖርበታል። ቀደም አድርጌ አስቤ ጫማ አስቀምጡለት ብዬ ይሄ አረንጓዴው መቼ ነው ሰሞኑን ባለፈው ጊዜ ተገዛው እኮ ሽታይ ጫማ አሪፍ ልጅ እሱን ጫማ ማሰሪያውን አስቀምጠው ይሄ ጉፊት እኮ ነው ኮፈግ ማሰሪያው አብቂ በላይ ነሽ በቃ ያልክስ ነው ደግሞ ሸምም ሸፕም የላትም የት ከዛ ግን አሁን ቆይ ምን አድርጌ ነው የሚሄደው? ያለ ዛሬ ደግሞ እሷን አላገኛትም። እማ ኮንጎ እሸቱ ጋር ነው የፈረደብኝ። አቤት ማን ነው? ቤተሰብ እንዴት ነሽ? ሰላም ነው። ማን ተቀም ነው? ቤተሰብ ረብሽ በሩ እንዳላውቅሽ ሰላም ምንድን ነው የምትቀኑ ክብደት የማትሞክረው? በጣም በጣም አንተ ራሱ እኮ እርጉዝ በሩ አንተ ራሱ እኮ አፈር የሌለው ስኳር ትንሽ ውጤት አፋን አይጫማ እዚህ እግር ላይ የሚደረገው ነው። ለምን ለአንተ ብዬ ነው እኔ እንጂ ቀጠሮ ነው። ቀረባት ያቤት ያፈራው አጣንተስ በረረ እኮ አንተ ተመሰጣ ነው አሁን ሰጥከኝ ተሰጣ ዘግታችሁ ተሰጡት ነጭም ቢሆን ችግር የለውም። እሺ ነጭም ቢሆን ካልሲ ምናምን ችግር ከራስ ተሰጠኛል። አጠቃላይ ምን ነው ይዘህ ብትንቀሳቀሰው ግን ታሜ ንገረን ችግር የለውም። ግን እኮ አንተ ጫማ እግር ስንት ቁጥር ነው? እኔ 43 የኔ እኮ 39 ነው።
እኮ መልቲ ነው ግሪን ይዛል አሁን ለምሳሌ ጫማውን ሰጥቼ አውራጣትን ቢይዘው ከቀጠሮ ከመቃር አውራጣት ቢቆረጥ ይሻላል። ሞክሮ እንግዲህ ትሞክሯል። ምን ችግር እሺ እሺ ለምን አገባል አገባ አይ እዚሁ ጋር ቁጭ ብዬ አምጣላ እዚህ ጋር ነው ማለት ያለኝ እሺ ተፈጥሮ እንዳለ ኮሜዲ ተፈጠረ ሰው እሺ አመጣ ካልሰራሽ ምንድን ነው ሜዲ ነው አንተ አይለኛ ነህ ለፍሪዛ ማስጠረጊያ አጠቃላይ ከሆነ ላምጪ እንግዲህ ከፈለ ያስገድዳል። በጣም ውለታሽን እንትን ባለሽ ሰሞኑን በዚህ 3-4 ቀን ሆነ አርገው እንደምንም አስገባለሁ አጥፊው ቢሆን እንትን ዋናው ጫማ ማረጋለሽ በዚህ 3-4 ቀን ውስጥ ውልውል አድርጌ በስነ ስርዓት እቤት ያስቀምጣለሁ። አምኛለሁ። እሺ አምኛለሁ። እሺ አይ እቺ እንኳን አንቺ አይደለሽም። እቺ እንኳን አላስበላሽም። አንቺ አይደለሽም። ፋኖስ እንዴት ነሽ? ሰላም ነሽ? አለን አለን። ፋኖስ ይዘህ ወዴት እየሄድክ ነው? ሰው ጠፍቶብኝ ይህ በዚህ በጠራራ ፀሐይ ፋኖስ ይዘህ የእኛ ዲዮጋን ኢትዮጵያ ዲዮጋን አንቺ የችግ ደጋን እንዴት ነሽ? ሰላም ነሽ? አለሽ ነው አለን። ምን አለሽ? ምን አለሽ? አለሽ ሁሉ ነገር ምን ያዝም አለው ቀጠናቶ ሜዲና ራሱ ድርብሽ ነው የሚለው። ይኸውልሽ አሁን ሁሉ ቦታ ታውቂያለሽ መብራት አለ ገባሻል። ለዚህ ፋኖስ ማን ይፈልጋል? እዛው መብራት ስላለ እናትፈልገው ገልገል ግቤም ቢውል ላምጣልን ቢውል ላምጣልን እኛም ኮራን በእናንተ አርሴናል በዚህ ዓመት ውስጥ የበላውን ዋንጫ ሊሸጠው ነው። በልቷል እንዴ? ካራቦ ካፕ አርሰናል ምንድነው የበላው? አርሴናል ኤፌ ነው አውቀህ እንዴት ሚኪ አርሰናል ምንም አይበላም ነው ይበላ እራቱንም አይበላም። የሲስ ደጋፊ አይደል እንዴ? ነው ይበላ ሂዳታ ታውን እንዳርሰናል አርሴናል ስትይ የኛ በረኛ ከኦዴጋርድ በላይ አሲስት አለው። ከኦዴጋርድ እኩል የኛ በረኛ አሲስት አለው። የአርሴናል ደጋፊዎች ካርዳል የሚሰደቡ ስድብ ማ ቤቱን በቆማ ቤት ለቆራሌ ወደራ ቤት ቃጫ ኮራበታለን። ቤተሰብ ማለት ፕላስ ስማንተ ፓንተ ለጥረን የመጣው የሙባል በቃ ፓንቲ ሌባ ወሰደው። ሌባ ደግሞ ከመሰለኝ ነው ፓንት የሚወስደው። ምንድን ነው? ምን አደረኩኝ? ለምን ታሽኛል? እውነቱን ለምን አትነግረኝም? ምንድን ነው ያደረኩት ነገር? ምንድን ነው? ቆይ እኔ የምለው ሌሊት እቴ ነሽ ማን እያልክ የሴት ስም ስጠራብኝ አደርኩ። ለምንድን ነው? እንዴት? የምን የሴት ስም? እንዳትዋሽኝ። አይደለም ቆይ አይደለም። ችግርህ ምንድን ነው? አይደለ አይ እንትን ለጨዋታው ነው። አትጫወት። እሺ መዋሸት አይደለም። ያንተ ቆይ ካለ ሴት ስም ሌላ አታውቅም እንዴ? አልማዝ እቴ ነሽ። አልማዝ ማለት አልማዝ ማለት አልማዝ የሰፈር ስሜ ነው። ልጅነት የምጠራ እውነቱን ሳታወጣ እኔ መብራት ጠፋ። አይ ኮንግራ መብራት ጠፋ። እንግዲህ መብራት ጠፋብን። የሰራ ምቀኛ ምንም እናደርጋችሁ መብራት ችግር
ችግር ጽንስ ልናደድበት ማን እንቋጨው መብራት ጠፍቷል። እንግዲህ ያው ብዙም አይደለም የዛሬዋ አጭር ቪዲዮ ነው የሚሆነው። በጣም ይቅርታ መብራት ኃይል ነው ጉድ ይሰራል። አይዞህ አታልቅስ። ኧረ በአንዴ ቼንጅ ማድረግ ምሪ ነው ከፍቶኛል። መብራት ጠፍቶ ደጋፊ ሆኜ እስኪ ትንሽ አልቅሽ። ያው ዩናይትዶች እንዴት ናቸው? አብራችሁን ስለቆያችሁ እናመሰግናለን። 9ኛ ዓመት ነው የምትለው። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ጠብቁን።